ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች ለዛሬ ሚያዝያ 26 ከባንክና ከጥቁር ገበያ የምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬ የምንዛሬ ዋጋ ተመን ከጥቁር ገበያ የ15 ሀገራት እንዲሁም የባንክ ምንዛሬ ዋጋ ተመን ይዤ ቀርቤያለሁ። ቪዲዮውን ላይክ፣ ሼር በማድረግ ጀምሮ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየኩኝ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በዛሬው ዕለት የጥቁር ገበያ ምንዛሬ በመጠኑ ጭማሪ አሳይቷል። አሁን በቀጥታ ወደ መረጃው እንገባለን። በዛሬው ዕለት በጥቁር ገበያ አንዱን የስዊዝ ፍራንክ በ238 ብር ከ76 ሳንቲም እየተመነዘረ ይገኛል። ስዊዝ ፍራንክ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ74 ሳንቲም ገዝቶ 202 ብር ከ71 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ስዊስ ፍራንክ 192 ብር ከ71 ሳንቲም ገዝቶ 196 ብር ከ56 ሳንቲም እየሸጠ ይገኛል። የግል የምንዛሬ ቢሮዎች አንዱን ስዊስ ፍራንክ በ214 ብር ከ25 ሳንቲም ገዝተው 218 ብር ከ54 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው የካናዳ ዶላር ነው። አንዱን ካናዳ ዶላር በጥቁር ገበያ 137 ብር ከ50 ሳንቲም እየተመነዘረ ይገኛል። የካናዳ ዶላር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። አንዱን የካናዳ ዶላር በ113 ብር ከ31 ሳንቲም ገዝቶ 115 ብር ከ58 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን የካናዳ ዶላር በ110 ብር ከ83 ሳንቲም ገዝቶ 113 ብር ከ05 ሳንቲም እየሸጠ ይገኛል። በግል የምንዛሬ ቢሮዎች አንዱን የካናዳ ዶላር 117 ብር ከ07 ሳንቲም ተገዝቶ 119 ብር ከ41 ሳንቲም እየተሸጠ ይገኛል። ቀጥለን የምናገኘው የአሜሪካን ዶላር ነው። አንዱን የአሜሪካን ዶላር በጥቁር ገበያ 187 ብር ከ17 ሳንቲም እየተመነዘረ ይገኛል። የአሜሪካን ዶላር በከፍተኛ ዋጋ እየመነዘረ የሚገኝ ባንክ ብርሃን ባንክ ነው። አንዱን አሜሪካን ዶላር በ154 ብር ከ87 ሳንቲም ገዝቶ 157 ብር ከ97 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር 153 ብር ከ47 ሳንቲም ገዝቶ 156 ብር ከ53 ሳንቲም እየሸጠ ይገኛል። የግል የምንዛሬ ቢሮዎች ለአንድ አሜሪካን ዶላር 175 ብር ከ25 ሳንቲም ገዝቶ 78 ብር ከ75 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው ፓውንድ ስተርሊንግ ነው። አንዱን ፓውንድ ስተርሊንግ በጥቁር ገበያ 253 ብር ከ36 ሳንቲም እየተመነዘረ ይገኛል። ፓውንድን በከፍተኛ ዋጋ እየመነዘረ ያለው ባንክ ወጋገን ባንክ ነው። 210 ብር ከ08 ሳንቲም ገዝቶ በ214 ብር ከ28 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን ፓውንድ ስተርሊንግ 204 ብር ከ40 ሳንቲም ገዝቶ 208 ብር ከ49 ሳንቲም እየሸጠው ይገኛል። የግል የምንዛሬ ቢሮዎች ለአንድ የፓውንድ ስተርሊንግ 228 ብር ከ04 ሳንቲም ገዝቶ 232 ብር ከ60 ሳንቲም እየሸጡት ይገኛል። ቀጥለን የምናገኘው ዩሮን ነው። አንዱን ዩሮ በጥቁር ገበያ 219 ብር እየተመነዘረ ይገኛል። በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። አንዱን ዩሮ 184 ብር ከ80 ሳንቲም ገዝቶ 188 ብር ከ50 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን ዩሮ 179 ብር ከ86 ሳንቲም ገዝቶ 183 ብር ከ46 ሳንቲም እየሸጠው ይገኛል። የግል የምንዛሬ ቢሮዎች ለአንድ ዩሮ 200 ብር ከ63 ሳንቲም ገዝተው 204 ብር ከ64 ሳንቲም እየሸጡት ይገኛል። ቀጥለን የምናየው የአውስትራሊያ ዶላር ነው። አንዱን አውስትራሊያ ዶላር በጥቁር ገበያ 134 ብር ከ41 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ አንዱን የአውስትራሊያ ዶላር 108 ብር ከ48 ሳንቲም ገዝቶ 110 ብር ከ65 ሳንቲም እየሸጠ ይገኛል። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኝ ባንክ ስኬት ባንክ ነው። 112 ብር ከ76 ሳንቲም ገዝቶ 113 ብር ከ86 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የቻይና ዩዋን ነው። አንዱን ቻይና ዩዋን በጥቁር ገበያ 27 ብር ከ40 ሳንቲም እየተመነዘረ ይገኛል። የኢትዮጵያ ንግድ ባንክ በ22 ብር ከ06 ሳንቲም ገዝቶ 22 ብር ከ50 ሳንቲም እየሸጠው ይገኛል። የቻይና ዩዋን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስንቄ ባንክ ነው። አንዱን የቻይና ዩዋን 24 ብር ከ77 ሳንቲም ገዝቶ 25 ብር ከ96 ሳንቲም እየሸጠው ይገኛል። ቀጥለን የምናገኘው የኩዌት ዲናር ነው። አንዱን የኩዌት ዲናር በጥቁር ገበያ 608 ብር ከ77 ሳንቲም እየተመነዘረ ይገኛል። የኩዌት ዲናር በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዶሮ ግሎባል ባንክ ነው። 503 ብር ከ12 ሳንቲም ገዝቶ
513 ብር ከ19 ሳንቲም እየሸጠው ይገኛል። የኢትዮጵያ ንግድ ባንክ አንዱን የኩዌት ዲናር 491 ብር ከ81 ሳንቲም ገዝቶ 501 ብር ከ65 ሳንቲም እየሸጠው ይገኛል። ቀጥለን የምናገኘው የዩናይትድ አረብ ኢሚሬት ድርሃም ነው። አንዱን ድርሃም በጥቁር ገበያ 50 ብር ከ96 ሳንቲም እየተመነዘረ ይገኛል። ድርሃም በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ28 ሳንቲም ገዝቶ 47 ብር ከ20 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ድርሃም 41 ብር ከ78 ሳንቲም ገዝቶ 42 ብር ከ62 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው ሳውዲ ሪያል ነው። አንዱን ሳውዲ ሪያል በጥቁር ገበያ 49 ብር ከ88 ሳንቲም እየተመነዘረ ይገኛል። ሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። አንዱን ሪያል 44 ብር ከ79 ሳንቲም ገዝቶ 45 ብር ከ69 ሳንቲም እየሸጠ ይገኛል። የኢትዮጵያ ንግድ ባንክ አንዱን ሪያል በ40 ብር ከ92 ሳንቲም ገዝቶ 41 ብር ከ73 ሳንቲም እየሸጠ ይገኛል። ቀጥለን የምናገኘው የኦማን ሪያል ነው። አንዱን ኦማን ሪያል በጥቁር ገበያ 486 ብር ከ89 ሳንቲም እየተመነዘረ ይገኛል። የጆርዳን ዲናር በጥቁር ገበያ 264 ብር ከ06 ሳንቲም እየተመነዘረ ይገኛል። የባህሬን ዲናር በጥቁር ገበያ 495 ብር ከ38 ሳንቲም እየተመነዘረ ይገኛል። በመጨረሻ የምናገኘው የእስራኤል ሽቅል ነው። አንዱን እስራኤል ሽቅል በጥቁር ገበያ 63 ብር ከ38 ሳንቲም እየተመነዘረ ይገኛል። የተወደዳችሁ የቻናሌ ተከታታዮች ለዛሬ ያስኩትን የምንዛሬ መረጃ ከባንክ እንዲሁም ከጥቁር ገበያ ይህን መስል ነበር። ወደ ሌላ እንዲደርስ ላይክ ሸር አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።